ከየት ነው? ኢትዮጵያ ነው። አንድ ግጥም ትንሽ አለች። በቃ እንዴ ላሰማ። የማን ግጥም ነው? ለአንተም አለኝ ላትወርቁም አለኝ ለሁለታችሁም። ገጣሚ ነህ? አይ ራሴ ገጥሜ ነው። ሞራላችሁ ደስ ስላለኝ ዝም በል እስኪ ለወርቁ አይተህ ነው አስቀድም። መጀመሪያ በክብርም በሀብትም በዝናም ስለሚበልጠኝ እኔ ተራ ሰው ስለሆን ለታላቅ ወርቁ አይተህ ነው እስኪ መጀመሪያ አስቀድም። እሺ እስኪ በስማም ብዬ ልጀምር ጸሎት። ደንግጫለሁና ወርቁን ሲያነሱት የምታውቁ ሰዎች እውነት አትደብቁ፣ የማታውቁ ሰዎች ሂዱና ጠይቁ። ከመልካም ስራው ውጭ አይነሳም ወርቁ። ባለሀብቱን ሁሉ ዝናውን ሰማ ነው፣ አልተገኘም እንጂ ሀገር የሚረዳ እንደ ወርቁ አይተህ ነው። የእርዳታ ደብዳቤ ቀድሞ ሲደርሰው በቸገረ ጊዜ ከተፍ የሚለው ወርቁ እንዴት ይታማል እንደሌላ ሰው። ለአርሶ አደሩ በሬ ገዝቶ የሚሰጠው የተጣላ ክስታችንን ወደ ኋላ ሂድና እባክህ አንዴ ድገምልኝ እባካችሁ። ቆርጣችሁ እስር ቤት ሲገባ ሰው ይናደዳል ይበሳጫል እንጂ ለበጎ ነው ብሎ ሰው መርዳት ጀመረ። የዓለምዬ ልጅ የአብርሃም ወዳጅ እሱ የተማረው ከአብርሃም ነው መሰል ሁሌ መስጠቱን። እንግዳ ካልያዘ አይበላም እንጀራ ወርቁ ብቻውን። ለወርቁ ደግነት ይመስክር አፋር ማን እንደደረሰ በዛ ክፉ ቀን። የሞጣ ሙስሊሞች ምነው ዝም አላችሁ? መስጊዱ ሲቃጠል ማን ያሰራላችሁ? አትመሰክሩም ወይ ወርቁ ነው ብላችሁ? ሊፈጠር ሲኖር ምስክር የለም ወይ? በወርቁ እጅ ያልበላ ጎጃም ይገኛል ወይ? እሱ ያላገዘው ክልል ይኖራል ወይ? ጎጃም ምድር ላይ እኔማ ደንቃቸው ሁለት ጀግኖች አሉ። ማማሩ መንግስቴ አቶ ወርቁ አይተህ ነው ተብለው ይጠራሉ ብዬ ነው የገጠምኩት። በስማም ልሸልመው ጎበዝ። አረ ልሸልመው፣ ልሸልመው። ይሄን ያራዳ አሁን ያንተ ይቀረኛል። መንግስት ያልከው ያንተ ይቀረኛል። ሞጣዬ ያንተ ይቀረኛል። እንዲያው የወርቁ ብቻ በቂ ነው። በጣም ያንተ ልቀጥል ነው። እንዴት አድርገህ ብትገጥም ነው እውነታን ነው ቁጭ ያደረገው እኮ። ቀጥልማ ቀጥል። እሺ ያንተ ልቀጥል ነው አሁን። እስኪ በስማም ብዬ ግጥም ልጀምር። ለአባ ግረፍ ሞጣ ይደርስ እንደሆነ እስከ ዛሬ ድረስ ሳላውቀው ኖሬያለሁ። ከእንግዲህ በኋላ ሞጣ ቀራኒዮን በደንብ አውቀዋለሁ። ቀን መውጣት አይቀርም እንዲህ ዳምኖ እንዳትሰለቸን እስከዛው በርታልን ሞጣ ቀራኒዮ። እስከ ዛሬ ድረስ ስከታተለው ወዳቂ የለውም ማማሩ የሚለው በዘዴ ነው እንጂ አጅሬን በመላ አስታርቁ ይመችላል ማማሩ ከጠላ። ለወንድማችን ቢሊዮነር ወርቁ አይተህ ነው ለተሳዳጁ እባክህ አንዴ ግጥሙን ድገመው። እኔ ይሄን ሰው አንተ ነበርክ እንዴ ባለፈው ልግጠም ያልከኝ? አዎ ዋለልኝ ተመስገን ብዬ የኔ አፕሊኬሽኑም ቢያለኝ አይነ ስውር ነኝና እንትን ሶፍትዌር አይነ ስውር ነህ? አዎ ሽልማት ልድገመው ሽልማት ጎበዝ ልሸልመው አይነ ስውር ነኝ እና ከወርቁ ጋር የአንድ ቀበሌ ልጆች ነን፣ ግን እንዳጋጣሚ ሆኖ በአካል አንገናኝም። ማነው ወንድሜ ማነው ስምህ? ዋለልኝ ተመስገን። የአንድ ቀበሌ ልጆች ናችሁ? አዎ የአንድ ቀበሌ ልጆች ነን። ብዬ ልጀምር ጸሎት። ደንግጫለሁና ወርቁን ሲያነሱት የምታውቁ ሰዎች እውነት አትደብቁ፣ የማታውቁት ሰዎች ሂዱና ጠይቁ። ከመልካም ስራው ውጭ አይነሳም ወርቁ። ባለሀብቱን ሁሉ ዝናውን ሰማ ነው፣ አልተገኘም እንጂ ሀገር የሚረዳ እንደ ወርቁ አይተህ ነው። የእርዳታ ደብዳቤ ቀድሞ የሚያነበው በቸገረ ጊዜ ፈጥኖ የሚደርሰው ወርቁ እንዴት ይታማል እንደሌላ ሰው። ለአርሶ አደሩ በሬ ገዝቶ የሚሰጠው የተጣላ ክሶ የሚያስታርቀው ስንት ትምህርት ቤት የሚያስገነባው ጉራንጉሩም መንገድ ወርዶ የሚያሰራው አሁን የት ይገኛል እንዲህ አይነት ሰው? ስንት ችግር አለ ወርቁ የፈተው። የቤቱን ስተውት እያረደ ሰንጋ ሁሌ የሚያበላውን ወርቁን እንዴት አሙት ማረሚያ ቤቱን ወደ ሀም ይረደውን። እስር ቤት ሲገባ ሰው ይናደዳል ይበሳጫል እንጂ ለበጎ ነው ብሎ ሰው መርዳት ጀመረ። የዓለምዬ ልጅ የአብርሃም ወዳጅ እሱ የተማረው ከአብርሃም ነው መሰል ሁሌ መስጠቱን። እንግዳ ካልያዘ አይበላም እንጀራ ወርቁ ብቻውን። እንዴት አርጎ ሄደ ይላል ሰው ተደንቆ፣ ምን እንዳልነካው ነው በዛ መልካም ስራው በዓለም ተመርቆ።
እነገና አብርሃም ታላቅ እናት አሉ ዓለም የሚሏቸው የወርቅ ማዕድን የተገኘባቸው አገራቸው ሩቅ ደናንያቸው ቸሩ መድኃኔዓለም ጤናውን ይስጣቸው ከነ ልጆቻቸው። እንዴት አድርጎ ሄደ ይላል ሰው ተደንቆ ምን እንዳልነካው ነው በዛ መልካም ስራው ባለም ተመርቆ። ከጎጃም ምድር ላይ እኔ የማደንቃቸው ሁለት ጀግኖች አሉ ማማሩ መንግስቴ አቶ ወርቁ አይተነው ተብለው ይጠራሉ። ለእናታችን ለዓለምዬ ለነዚያ ወይዘሮ የአማራና የኢትዮጵያ እናቶች መገለጫ በቃ የአብርሃም ቤት ያደረጉት የሳቸውን እና የአያቶቹን ይዞ ነው ወርቁ አይተነው ባይዘው ለጋስ የሆነው ማንም ሲጠራው ካለው መስጠት ነው። አይናቸው ያፈጠጠ ሰዎች የዚህን ወንድማችን 0.1% መግጠም አልቻሉ። አንተ አይነ ስውር አይደለም፣ አእምሯቸው የተሰወረባቸው ስላሉ የሞቱ ሰዎች ስላሉ እየነገርካቸው የሚከራከሩ በሰፈር የተሸጎጡ ብዙ አእምሮ ስውሮች ባሉበት ዘመን አንተ ደግሞ ወንድማችን የአእምሮ ስውር ሳይሆን ክፍት አእምሮ ያለህ ወንድማችን በጣም እናከብራለን። ባንክ አካውንት ካለ እስኪ ሰዎች ዳያስፖራዎች እንደው እንዲረዱህ ለማድረግ ብሞክር ባንክ አካውንት አለ? ንግድ ባንክ አለኝ። እስኪ ንገረኝ። ኮመርሻል ባንክ ኦፍ ኢትዮጵያ። እሺ 1000 40 64 33 7 ዋለልኝ ተመስገን አያሌው ይላል። እንደው ጥሎብኝ ይሄን የሸበልስ በረንታ ሰው የናርጅና እናውጋ ወደዋለሁ። ደግሞ አንተ እንደው ከየት መጣ እባክህ? እኔ በጣም የሚገርም ነው። እኔ ባይዘው ወርቁ እንደው ሌላ ልዩ ሰዓት ካልያዝኩብህ ያንተን ብደግማ ደስ ይለኛል። ኦኬ ቀጥል። ያንተን ሰዓት እንዳልጋፋ ይቅርታ ግን ቀጥል፣ ችግር የለውም። እሺ እስኪ በስማም የግጥም ልጀምር። ለአባገረፍ ሞጣ ይደርስ እንደሆነ እስከ ዛሬ ድረስ ሳላውቀው ኖሬያለሁ። ከእንግዲህ በኋላ ሞጣ ቀራኒውን በደንብ አውቀዋለሁ። ቀን መውጣት አይቀርም እንዲህ ዳምኖ እንዳትሰለቸን እስከዛው በርታለን ሞጣ ቀራኒው። እስከ ዛሬ ድረስ ስከታተለው ወዳቂ የለውም ማማሩ የሚለው በዘዴ ነው እንጂ አጅሬም በመላ አስታርቁ ይመችላል ማማሩ ከጠላ። አፊጹም እጅጹም አሜን አትንኩት አውርዶ ይጥላል ከደረሱበት። ቁጣው ያራስ ነብር ቃላቱ መመረ እየቀሰቀሰ አነቀው ህዝቡን። ነቅታችሁ አዳምጡት በተለይ አማራው መሬት ጠባይልም ሞጣ የሚናገረው ከተወረወረ ቦምባ አይመለስም የአዳሜ እንግዳ ዘር ሞጣ ቀራኒው ማማሩ መንግስቴ እንደዛው ነው እሱም። በእስክሪብቶ ጥይት በወረቀት ካርታ እስቲዩት ማማሩን አሜሪካን ሆኖ የፈለገውን ሰው አልሞ ሲመታ። ሞጣ ቀራኒዮ ይገኛል ይላሉ የወይራ ቀንበር ጠላት ቢረባረብ የማይሰበር። እንደምንም ብሎ እንዲህ አይነት ጀግና 1000 ቢኖር ኢትዮጵያን ጊዜ የት ደርሳ ነበር። እግዚአብሔር ይመስገን ተንቅልፉ ተነስቷል ዘንድሮ ሰማራው ትምህርቱ ገብቶታል ሞጣ የሚናገረው። ላገሩ ብሎ እንጂ ሁሌ ጠዋት ማታ የሚናገረው አንድ እንጀራ እኮ ነው እሱም እንደሌለው በልቶ የሚያድረው ነው። በጣም የሚገርም ሰው ነው። እኔ ቀጣይ የምመክረው ወንድማችንን